ስምህ ማን ነው? አሚን አብዱልፈታ ይባላል። ስለ መስቀል ምን ተሰማ? በጣም አሪፍ ነው። አንተ ምን ተሰማ? እኔ በጣም ደስ ይላል ብዬ ተስፋ አደርጋለሁ። ስለ መስቀል አንተስ ምን ታስባለህ? መስቀል በጣም አሪፍ ይመስለኛል እና ጥሩ ሁኔታ ላይ እንደሚሆን አስባለሁ። ስለ መስቀል ምን ንገረን አባባል። መስቀል በጣም ደስ የሚል በዓል ነው። መስቀል በጣም ደስ የሚል በዓል ነው እና ስለ መስቀል ምን ታስባለህ? መስቀል እና በጣም ደስ የሚል በዓል ነው እና ለሁላችሁም እንኳን አደረሳችሁ እና ይሄ ደስ ይላል። ይሄ መስቀል በጣም ደስ ይላል። እንኳን አደረሰን። እንኳን አብሮ አደረሳችሁ። እንኳን አብሮ አደረሰን። መስቀል እንደዚህ እንዲቀጥል አመት እንዲያደርስልን እንፈልጋለሁ እና ለሁላችሁም አመት ያደርሳችሁ። እነሱ ባሉት አባባል እና ስለ መስቀል ባሉት በጣም ነው ደስ ያለኝ። እኔም መልካም በዓል ብያለሁ እና አሁን ወደዛ እንሄዳለን። እየዘመሩ ስለሆነ አብረናቸውን ዘምር። ካሜራማን ይላል። Hallelujah, let's go.
በመጀመሪያ እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ስለ መስቀል በዓል ምን ታስባለህ? መስቀል እንግዲህ በየዓመቱ እናከብረዋለን። በጣም ደስ እያለን ነው፣ ጓጉተን የምንጠብቀው ነው እና በቃ ሀገራችንን ሰላም ያርግልን፣ ለዓመቱ ደግሞ በሰላም ያድርሰን እንላለን። በሰላም ያድርሰን ለዓመቱ፣ ሀገራችንን ሰላም ያርግልን። የሰላም ዓመት ያርግልን። መስቀል ለእናንተ ምን ማለት ነው? መስቀል ማለት ንግስት እሌኒ የሰቀሉበትን ያገኘችበት ዕለት ነው። ጨረስኩኝ። ለመስቀል በዓል እንኳን አደረሳችሁ በሰላም። እንኳን አብሮ አደረሰን። ለመላው የኢትዮጵያ ሕዝብ በአገር ውስጥም በውጭም ላሉት እንኳን አደረሰን። 2018 የሰላም የፍቅር የመዋደድ ዘመን ያርግልን፣ ለዓመቱ በሰላም ያድርሰን። እናመሰግናለን። እሺ አንቺስ እንኳን አደረሰሽ? እንኳን አብሮ አደረሰን። 2018 የሰላም የጤና የፍቅር ከጦርነት ነፃ ያርግልን ሀገራችን። በቃቻ እንኳን ለመስቀል በዓል በሰላም አደረሳችሁ። ስለ መስቀል ምን ታስባለህ? መጀመሪያ መልካም በዓል ሀገራችን ሰላም ያርግልን። መስቀል ቆንጆ ነው። መስቀል ብርሃን ነው። እሺ መስቀል የዓለም መድኃኒት ነው። መስቀል ኃይላችን ነው። መስቀል ጽናታችን ነው። እሺ መልካም አዲስ ዓመት 2018። አንተም ትምህርት ጎበዝ ሆነ አንደኛ ደረጃ ወጥተህ እንድትመጣ እኔ ጋር እፈልጋለሁ። በእኔ በኩልም እንኳን አደረሳችሁ። ስለ መስቀል ምን ትላለህ? ስለ መስቀል በዓል ነው፣ የተከበረ በዓል ነው። በእኛ በኢትዮጵያ የተከበረ በዓል ነው። ስለዚህ እኛ እናከብረዋለን። በመስቀል ስለዳን እናከብረዋለን። መስቀል ኃይላችን ነው። አሁንም እሺ የ2018ቱ መስቀል አሪፍ ነው። ቆንጆ በጣም ጥሩ መስቀል ነው። ጥሩ መልካም በዓል እላለሁ ለሁሉም ክርስቲያን አማኝ የሆነ ሁሉም መልካም በዓል። ለአንተም መልካም በዓል፣ ለሁላችን መልካም በዓል። ለልጆች ትምህርታችሁ ግለጽላችሁ። ያለገባችሁ አግቡ፣ ያልወለዳችሁ ውለዱ። ሀገራችን ሰላም ይሁን። አሁንም ሰላም ይሁን፣ ከደቡብም ከምስራቅም ከምዕራብም ከሁሉም ሀገራችን ወርቅ በወርቅ ይሁን። ዘንድሮ የሁለት ድርብ በዓል ነው፣ መስቀል ብቻ አይደለም። 2018 አዲስ ዓመት ለመግባታችን አባይ ተገድበዋል። ልጆቹ ደግሞ አባይ ለመገደብ ጎበዝ ተማሪ መሆን አለባችሁ። ያልተማረ ሰው ዋጋ የለው። ምክንያቱም ከተማ ያለ ሰው መማር አለባችሁ። አንደኛ ውጡ፣ ውጤታችሁ አምጡ። ዩኒቨርሲቲ ገብታችሁ ተመርቃችሁ እንድናይ ዕድሜ ይስጠን ለኛ። ስለዚህ ሀገራችን ሰላም ያርገው፣ መልካም በዓል ያርግልን። አሁንም ኬር ይሁን በለው። ኬር ይሁን። ኢሳያስ እባላለሁ ከብሎክ 6 ቶታል ኮንዶሚኒየም። ታንክ ዩ። ለ2018 መስቀል ምን ይላሉ? 2018 መስቀልን ሀገራችንን በሰላም ያርግልን፣ የወጡትንም በሰላም ያስገቡልን፣ ሀገራችን ሰላም ያርግልን፣ ጤና እድሜ ይስጠን። ከዚህ በላይ ምንም አለው። እሺ ተመልካቾቻችን እናመሰግናለን። አበባ የተመስገን ጌታዬ፣ አበባ የተመስገን ጌታዬ፣ አበባ የተመስገን ጌታዬ፣ አበባ የተመስገን ጌታዬ፣ ተመስገን ተመስገን
አበባ አበባችን ድንግል እናታችን አበባ አበባችን ድንግል እናታችን አበባ አበባችን ድንግል እናታችን አበባ አበባችን ድንግል እናታችን ለተቀባውሻል የራራችለት እናታችን ለተቀባውሻል እናታችን የራራችለት እናታችን እኛ ምራለን እናታችን አለግለት አበባ አበባችን አርሴማ እናታችን አበባ አበባችን አርሴማ እናታችን አበባ አበባችን አርሴማ እናታችን አበባ አበባችን አርሴማ እናታችን ለጌታ ፍቅር አርሴማ እናታችን ኃይልሽን አትሻል ስለ አማኑኤል ፍቅር ኃይልሽን አትሻል አርሴማ እናታችን ወጣቱ በሙሉ አማንችን ይልሻል አበባ አበባችን ተክልዬ አባታችን አበባ አበባችን ተክልዬ አባታችን አበባ አበባችን ተክልዬ አባታችን አበባ አበባችን ተክልዬ አባታችን የኢትዮጵያ ምድር አባታችን አነስቶ በመስቀል የኢትዮጵያ ምድር አነስቶ በመስቀል ካፈራረሰ ከሰራበት ወርቄ አበባ አበባችን ጊዮርጊስ አባታችን አበባ አበባችን ጊዮርጊስ አባታችን አበባ። እሺ ስለ 2018 መስቀል አከባበር ምን ትያለሽ? በጣም ደስ ብሎናል። ለሚቀጥል ዓመት እንደዚህ ያሳየን ከነ ልጆቻችን ከነ ጎረቤታችን ሀገራችን ሰላም ያርግልን። በጣም ደስ የሚል መስቀል ነው ያሳለፍነው። እግዚአብሔር ይስጥልኝ ዘወደይ ተባረክ። እሷ ባለችው ንግግር በጣም ደስ ብሎናል እና ሌላ ስለ መስቀል ያለሽ ገለጻ ንገሪን። በጣም ደስ ይላል። አምረን እንደዚህ ተውበን ሁሉም ከነ ልጆቻችን ተሰብስበን ዝመዋላችን ማምሳቻት በጣም ደስ ይላል። ዘወደይ ተባረኩ፣ ብሩክ ሁኑ። አመሰግናለሁ። እና ስለ ወጣቶችና ለትናንሾችም የምትዩ ምርቃትሽን ንገሪ። እድሜና ጤና ስጣችሁ። ለሚቀጥል ዓመት ደግሞ ሁላችሁም ተሰብስባችሁ እንደዚህ ምናከበር ያርግልን። የኔ ልጆች ኬር ይሁን። እግዚአብሔር ንዓመታ ከምዝወል በሰላም ያራክበና። ደስ ብሎናል። ተባረኩ። ልጆቻችን በእድሜ ለጤና ያርጋችሁ። አመሰግናለሁ የኔ ልጅ። ሁሉም ሰላም ይሁን። በሩቁና በቅርብ ያለው ሁሉም ሰላም ይሁን። ተባረኩ። እሺ እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋገረን እያልኩኝ በመቀጠል እንግዲህ ለግቢያችን ለትልልቅ አባቶች ያው ልጅ ስለሆንኩኝ እኔ ልቅደም ብዬ ነው እንኳን ለዚህ በዓል በሰላም አደረሳችሁ አደረሰን እያልኩ በሚቀጥለው እንግዲህ አሁን የተነጋገርነው ነገር አለ። ለዚያ ደግሞ ደርሰን ያንን ጉዳይ ፈጽመን ከዚህ የበለጠ ደግሞ አምሮብን ለማሳለፍ እግዚአብሔር ፈቃዱ ሆኖ ሁላችንም ሰብስቦ ያድርሰን። እናንተንም እግዚአብሔር በጤና ይጠብቅልን ያቆይልን። በመቀጣይ እንግዲህ ወደ አባቶች አስተላልፋለሁ። እሺ መልካም በዓል ለሁላችሁ። እንግዲህ አያጉድለን፣ ሀገራችን ሰላም ያርግልን፣ የታመሙትን ይማርልን፣ የታሰሩትን ደግሞ ምህረት ያዘዝላቸው መንግስት ሀገራችን ሰላም ያርገው። የብልጽግና የሰላም ዘመን ያርግልን። አመት አመት ያደርሰን። እሺ እግዚአብሔር ይስጥልን። ተባረኩ ልጆቻችን፣ ተባረኩ። እድሜ ይስጣችሁ። ብሩክ ሁኑ። ሀገራችን ሰላም ያድርግልን። ሀገራችን ሰላም ከሆነ ሁሉ ነገር ይኖራልና በጣም እናመሰግናችኋለን። እግዚአብሔር ይስጥልን።